እናትና አባቱን የሚወቅስ ልጅ በልጆቹ የሚወቀስ አባት ወይም እናት ትሆናለች። ስለዚህ እሱን ማቆም አለብን። እሱ አቁመን ለእናታችንና ለአባታችን ጥሩ ልጆች መሆን አለብን። ከኔ ምንድነው የሚጠበቀው? እና አባቴ እንደዚህ ነው፣ አባቴ እንደዚህ ያደረገኝ፣ እናቴ እንደዚህ ያደረገችም ሳይሆን አሁን እኔ እንደ ልጅ ምንድነው የሚጠበቅብኝ መቆም አለበት። ምክንያቱም እንዳልኩት እነሱም ከህመማቸው ጋር ታግለው የሚችሉትን አስተዳደግ አሳድገውናል። በሚችሉት የእነሱን ህመም ደግሞ ብንረዳ ባይዘው በጣም እናትና አባቶቻችን እኮ ሰምተናቸው ስለማናውቅ አሁን ሲያወሩን ሰምተናቸው እንዴት ነው የተዋወቁት፣ ያሳለፉት ህይወት ምንድነው ብዙ ባይዘው ልጆች ስለ እናትና አባታቸው ብዙ ያውቁ። የሚገርመው ፓርት እኔ በጣም ነው የገረመኝ። የሆነ እድል አግኝቼ ሌላ ዘመድ ጋር የማውራት እድል ነበረኝና እናቴንም አባቴንም አላውቃቸውም ነበር ወይ እስክል ድረስ ነበር የሚገርመኝ። ምንም ስለምናያቸው በየቀኑ ስለምናያቸው ፎር ግራንትድ ወስደናቸው ያሳለፉትን ህይወት ግን ብዙን አናውቀውም። የሚገርመኝ አብዛኛውን ህይወት አናውቀውም። ሶ ምንድነው ማድረግ ያለብን? እኛም በቻልነው መጠን አሁን ካስላደግን አሁን ፍቅር መስጠት እችላለሁ እያልኩኝ አይደል? አሁን ስለዚህ ለራሴ መስጠት እችላለሁ፣ ለእናትና ለአባቴ መስጠት እችላለሁ። ምክንያቱም አድጌያለሁ። አሁን ከነሱ የምጠብቅበት ጊዜ አይደለም አሁን። ስለዚህ እንደዚህ እያደረግን ምን እየቀነስን መምጣት አለብን። ግን ጄኔሬሽናል ትራውማ ስንል ከትውልድ ወደ ትውልድ የሚመጣውን ነገር እንደ ማህበረሰብ እንደ ትውልድ ነው እየቀረፍ ነው መሄድ ያለብን። እንደ ማህበረሰብ ደግሞ ለመቅረፍ በጣም ብዙ ህመሞቻችንን በደንብ አውጥተን ማውራት አለብን።